እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ ስለ አንድ በጣም አስደናቂ እንስሳ እንነጋገራለን። ስሙ ሳታኒክ ሊፍ ታይልድ ጌኮ ወይም ፋንታስቲክ ሊፍ ታይልድ ጌኮ ነው። ይህ ጌኮ በማዳጋስካር ደሴት ብቻ የሚገኝ ሲሆን በዓለም ላይ ካሉ ምርጥ የካሜራ ባለሙያዎች አንዱ ነው። እንደ ደረቅ ቅጠል ሙሉ በሙሉ ይቀየራል። በዚህ ቪዲዮ ውስጥ ስለ አካላቱ፣ ህይወቱ፣ ችግሮቹ እና ምን ያህል ልዩ እንደሆነ በዝርዝር እንመለከታለን። ሳታኒክ ሊፍ ታይልድ ጌኮ በጣም ትንሽ ነው። ርዝመቱ ከጅራቱ ጋር እስከ 9 ሴንቲሜትር ወይም 3.5 ኢንች ብቻ ነው። ቀለሙ ቡናማ፣ ግራጫ ወይም ቀይ ቡናማ ሲሆን እንደ ደረቅ ቅጠል ይመሳሰላል። ዋና ባህሪያት ጅራት ጠፍጣጫ እና እንደ ቅጠል ቅርጽ ያለው፣ ብዙ ጊዜ ቀዳዳዎቹ እንደ ጉድጓዶቹ አሉት ወይም እንደ ነፍሳት የበሉት ቅጠል። ጭንቅላት በአይኖቹ ላይ እንደ ቀንድ የሚመስሉ ስፒኖች ወይም ይህ ስሙ ሳታኒክ እንዲባል ያደርገዋል። ቆዳ የቅጠል ደም መላሽ ደም መንገዶችን የሚመስሉ መስመሮች አሉት። ካሜራ በቀን ሙሉ በሙሉ ተደብቆ ይቆያል። ሰውነቱ እንደ ቅጠል ይጠፋል። ጭንቅላቱን ወደ ታች እና ጅራቱን ወደ ላይ ያደርጋል። በዛፍ ግንድ ላይ ይቀመጣል። ሙሉ በሙሉ ይጠፋል። ይህ ጌኮ በማዳጋስካር ምስራቆች ደኖች ብቻ ይኖራል። በዛፎች እና ቁጥቋጦች ላይ ይኖራል። በሌሊት ንቁ ሲሆን በቀን ደግሞ ይተኛል። አመጋገብ ነፍሳትን ይበላል። በጥሩ ካሜራ ምክንያት በቀላሉ ነፍሳትን ይይዛል። ባህሪ በጣም ጠንቃቃ እና የሚፈራ ነው። ሲያዩት ብዙ ጊዜ አይንቀሳቀስም። ጅራቱን ለመከላከል መስዋዕት ሊያደርግ ይችላል። ሴቶች እንቁላሎችን በዛፍ ላይ ወይም በአፈር ውስጥ ይጥላሉ። ከጥቂት ወራት በኋላ ግቢዎቹ ይወጣሉ። ግቢዎቹ ከመጀመሪያ ጀምሮ ጥሩ ካሜራ አላቸው። የዕድሜ ርዝመት በዱር ውስጥ ከ5 እስከ 10 ዓመት ሊሆን ይችላል። ሳታኒክ ሊፍ ታይልድ ጌኮ በዱር ውስጥ በከፍተኛ ስጋት ውስጥ ነው። ዋና ስጋቶች የደን መግፋት ወይም ዲፎረስቴሽን መኖሪያቸውን ያጠፋል። ወደ ውጭ መሸጥ በእንግዳ እንስሳት ገበያ በጣም ተፈላጊ ነው። በሲቲስ አፔንዲክስ ተጠብቆ ነው። የጥበቃ ጥረቶች የተጠበቁ ቦታዎች ማስፋትና ህገወጥ ንግድ መቆጣጠር ይከላከላሉ። እንደ የቤት እንስሳ ማቆያነት ከፈለጉ ልዩ እንክብካቤ ይፈልጋል። እርጥበት፣ ሙቀት፣ ቱሃኖች በጣም ሱስ ነው። አስደናቂ እውነታዎች የአይን ሽፋን የለውም። ምላሱን ለማጽዳት ይጠቀማል። በዱር ውስጥ ማየት በጣም ከባድ ነው። ይህ ጌኮ የማዳጋስካር ደኖች ምልክት ነው። ጥበቃን ይደግፉ። ይህ ቪዲዮ ከተመቸው ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ኮሜንትም ይጻፉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።